እህቷ ነኝ ሳሪ ማሪ የት ነው የምትኖሪው? ሰብሪ መደም ውዴ ማዳምሽን መጀመሪያ አውርተሽ ተመለሽ። እሺ ማዳምሽን አውርተሽ ተመለሽ፣ ምክንያቱም እነሱ አይቆዩም። ማዳምሽን አውርተሽ ተመለሽ። ምን ማናረጋት ያጎት ለክስ ይወሰዳት ይኸውልሽ ሳሪ እናመሰግናለን። ማረግ ይቻላል ሳሪ። ይኸውልሽ ሳሪ አንድ ነገር ልንገርሽ። እኔ ወንድሜ ቀጥል። ማዳሟን ታውራ አላስ የተፈጠረ ነገር ተፈጥሯል። ኔትወርክ የምታምንበት ሰው ይውሰዳት። ያክስት ያጎት ልጅ አለ ይውሰዷት። እነሱ መጥተው ነው። አልፈልግም እኮ የተፈጠረው ነገር በቃ መመለስ አይችልም። አልፈልግም አለች። ደህና ስትሆን ወደ ምርጫዋ ትሄዳለች። አልፈልግም አስገቢልኝ እኔ አላገኛ ወይም የመስመር ቁጥር ስጡኝና ልደውልና አላገኛት ወይም እዚህ ጋር አስገቢልኝና አላገኛት። ይሄው እያወራች ነው። ይሄው ኤስኔ ክፈቺ እኔ ወንድሜ ቁጥሬንም አልሰጥህም፣ ያለሁበትንም ቦታ አላሳይህም። መርዳት ከፈለክ እኔ አስቀምጥምልብ ቦታ ታስቀምጣለህ። እህትህን አሳክማታለሁ። እኔ እህቷ ነኝ። መወለድ ቋንቋ ነው። እህትህ ማውራት ካለብህ ደግሞ በስርዓት መልኩ ሳትጮህባት አውራት። ልጅቷ ታማለች፣ ጥሩ ስሜት ላይ አይደለችም። አውራት፣ እሷን አውራት። ይኸውልሽ ማን ይውሰድሽ? ሰው ሊልክልሽ ነው። እከሌ በይው፣ እከሌ መጥቶ ይውሰደኝ በይው። የፈለግሽውን ሰው ይላክልሽ ከኛ ቤተሰብ ላይ። እንግዲህ ዞሮ ይገሉኛል አለች ሳሪ። ይገሉኛል አልፈልግም። እራሷ ታውራ ውዴ ተናገሪ። ለምን እንገላታለን? እኛም ብለን እንገላታለን። እኛ እኮ ወንድሞቿ አለን እኮ ለምን እንገላታለን? ፈዳት እያሉ ነው። ወንድምሽ መሽዋር ላክልሽና ማን መጥቶ ይውሰድሽ እያለሽ ነው። ወንድምሽማ ያለው የምን አይደለ እዚህ ሰው ልላክላት እያለ ነው። እንዲያሳክማት ትሄድ እያለ ነው። መሄድ ትፈልጊያለሽ? እየጠየቅንሽ ነው። እዚህ ሳሪ ቤት ነው ያለሽ ነው። ቲክቶክ ላይ ሳሪ አታውቅም እኮ ብትያት እናቲቱም ድንብርብር ብሏታል። ማንም አይመጣም። አታልቅሽ። ማንም አይመጣም። እኔ ጋር እኮ ነው ያለሽ። ማንም አይመጣም። አውሪያት፣ በሳራን አውሪያት። ሳራን አውሪያት። ሳራ እየጠየቀች ነው። ጠይቂያት ሳሪ። ማሬ ጠጋቢ ወደዚህ ሀባይቢ ሻውሪ ላቆሽ ቤተሰብ ፕሊዝ አውሪያት። እየተጨነቁ ነው። እህቷ ከመጣች ጠይቂያት። ማሬ ማንም አይወስድሽም። ሳራ ናት እኮ። ሳራ ትናንትና ያወራሻት ሳራ ናት የምታወራሽ። እስኪ ላውድ ላይ አድርጊው። እኔ ላውራት። አይሰማትም? ይሰማታል። ግን ማን ነው እነማን ናቸው መጥተው የሚወስዱኝ እያለች ነው። እኔ ሰው ምልክልሽ ሰው እንደ እኔ የፈለግሽውን ታኔ ጓደኛዬ ከሌው ሰዲ በይና ለላክልሽ ነው ይሰዱሽ። ታውቂያቸው የለ እኔን ጓደኛዬ ጨርሰሽ ኤስ ዝም በይ የምትሉት ግን ጤነኞች አይደላችሁ። እሷ እኮ ናት ከመንገድ ላይ ያነሳቻት። ኧረ ስነ ስርዓት ይኑራችሁ እናንተ ጋይስ። ወንድሙ ሳሪ እየጠየቀች ወንድሟ የለም እኮ ወንድሟ እኮ እዛ የለም እኮ ወንድሟ። ሳራን አውሪያት። ማንም አይወስድሽም። ማሬ ይሰማል? ኤስ ነኝ። ኔትወርኩም እያስቸገራት እኮ ነው ጋይስ። ወንድሟ እዛ የለም። ሳርዬ ልጅቷ ማውራት አትፈልግም። አላወራም እያለች ነው ያለችው። እኔም እኮ ንገሪያት። ኤስ ነኝ። ወንድምሽ እኔ ሰው ልላክ ወንድሜ ይገለኛል አትስሙኝና እናቴ ጋር አስገቡኝ እያለች ነው ሳሪ። ወንድሟ የለም እኮ ወንድሟ አይደለም እኮ የሚወስዳት። ጠጋቢሽ ኔትወርክ እኮ እያለ ነው ለሱ። የወንድሟ ጓደኞች እኮ ናቸው፣ ዘመዶቿ እኮ ናቸው የሚወስዷት። የወንድሞች መተው ይሰዱሽ ወስደው ያሳክሙሽ። አውሪያቸው። እሺ እነ ሳራን አውሪያቸው። ሳራን አውሪያት። ሳሪ አውሪያት። ጠይቂያት። ማሪ ተናገሪ። ንገሪያት። አንቺ አውሪ። ያገኙኛል ነው የምትለው። ምን አልሽ ማሪ?
ልጆቹ ያገኙኛል። በቃ ልጅቷ ትክክል አይደለችም። አይምሯ ላይ የተጻፈው እነዛ ሰዎቹ ብቻ ናቸው። ይይዙኛል፣ አልወጣም ከቤት ነው እያለች አለችው። ከቤት አልወጣም ይይዙኛል። ይሄ ብቻ ነው አማርኛው ካፋ። አሁን ይኸውልሽ መሆን ያለበት ነገር እዛ እንትን ተመትል ቤተሰብ የሆነ ሰው ይውሰድና በስነ ስርዓት አሳክሞ መሆን ያለበት ነገር ይሆናል ማለት ነው። እዛ የተደረገችው ነገር ማለት ቪዲዮ ላይ ወይም ሚዲያ ላይ እንዲወጣ ፈልጋም ከሆነ ያንን እሷ ባለች አይሆንም። እንግዲህ አይሁን ራሱ አልተጠብቀኝ አልከታተልናታለን። ሌላውን ያደረጋትን ሰው ምጣ ከሆነ ትንገረን። ማን ስራቱ ያስወሰዳት ትንገረን። በሰዎች እናሳክማት። ጓደኛ ለላክና ላስወስዳት አላት። ወንድም አይደለው እኔም ብዬ ገላታለሁ። ለምን ገላታለሁ? ፈርታህ ነው ወንድሜ፣ ፈርታህ እኮ ነው እንጂ አንተ ያለ ሌላ ቦታ እሷ ያለሽ ሌላ ቦታ። ፈርታህ እኮ። ቆይ ጊዜ ለኩሉ ማሬ። እስቲ አንቺ ተናገሪ፣ ደግሞ ተናገሪ። የት ነሽ አይደል ወይ? ዘንድሮ ቀን ይስዳቀባ ነገር ትሰሙኛላችሁ ወይ? እንስማ እስቲ አንቺን ደግሞ ሳሪ ወይዬ። አሁን እኔ የምልሽ ማለት ነው ልጅቷ የሆነችውን ነገር ለቤተሰብ ምንም አትናገርም። ደብቃ እራሷን በራሷ እየጎዳች ነው ያለችው። ገባሽ? እኔ እህቷ ነበርኩኝ ማለት ነው። በጣም ነው የምከታተላት የምጠይቃትም፣ ግን ምንም ነገር መናገር አትፈልግም። እሺ ብቻ ፕሮፋይሏን ስታጠቁር ፕሮፋይሏን የሆነ ነገር ስታረግ ምን ሆነሽ ነው እህቴ ስላት አሞኛል ነው የምትለው ምናምን። እኔ ዱባይ 7 ዓመት ቆይቼ ኢትዮጵያ ገብቼ ብቸኛ ሆንኩኝ ምናምን እያለች ሲከፋት ምናምን አሁን በጠለብ እኔ ሳውዲ መጥቻለሁ ማለት ነው። ማለት አንድ ፍሬ እህቴ ናት ብሞት እንኳን ብዬ ማለት ነው። እሷን ብቻ ወዲያ ሀገር ለማስገባት አሁን አዲስ ነኝ እኔ ገና ኮንትራት ቤት ነኝ። የሆነችውን ነገር ምንም አትናገር፣ ለማንም ሰው አትናገርም። እና ይሄ ነገር ደግሞ ሮብለታ ከስራ እንዲወጣች ጓደኞቿ ሌላ ጓደኛ ስራ ቦታ በፊት ያስገባቻት ነበረች። ያችን ጓደኛ ስልክን የማውቀው ነገር የለም ግን ስራ አለ ብለው ጉርብ ውስጥ ስራ አለ ብለዋት ለስራ በጣም ጎበዝና ስራ ትሰራለች። ለዛ ለስራ ሂዲያ ነው ይሄ ነገር የተከሰተባት። አሁን እንደምረዳው ማለት ነው። ያ እንዴት አወቅሽ አንቺ? ለስራ እኔ ይሄን ነገር ያወቅኩት አንቺ ጋር መታ ቪዲዮዋ ነው ሰው ልኮልኝ ነው። ትናንትና ነው እኔ ቪዲዮዋን የሰማሁት ማለት ነው። አንቺ ዘንድ መታ እዲ ለቢሷ በሚለው በቃሏ ነው ያወቅኩት። በድምጿ ስልኬ ተሰርቆብኛል ስትል አንቺ ጋር መታ ቪዲዮ የተደረገውን አይቼ ሳለቅስ ነው ያደርኩት። ስጽፍላት ምንም ነገር አትመልስልኝም። እህቴ የት ነሽ? ታስመልሰው ምንድነው የሚያረጉሽ ስትልት እየታከምኩ ነው አለችኝ። አሁን እሺ እህቷማ እህቷ ናት እቺ ብለዋል እኮ አውርታታለሽ። ቅድም ገና ከኢትዮጵያ የመጣች ናት ብለው ተነጋግረዋል። ግን አሁን ጥያቄ ልጠይቅሽ። እህትሽ እኔ አልሄድም ወንድም የሚያስወስደኝ ጋለች። ወንድምሽ ደግሞ እኔ ከታችልኝና ያለችበትን ቦታ እንድትነግሪኝ ይፈልጋለሁ። ኦኬ አንቺ ትመጫለሽ ራስሽ? አንቺ ትመጫለሽ? እየሰማሽ ነው ሳሪ? አዎ ትመጫለሽ አንቺ እህትሽ ጋር። ምን አልሽኝ? አንቺ ትመጫለሽ አትችልም። ታለች ነው እኮ ያለችው እኮ። አሁንም እኮ ሰው ጋር ልትወስዷት ነው። ልጅቷ ደግሞ አልፈልግም ማለች። እንዴት ትሆኑ ታዲያ? ምን ይችላል? ሰም የሚወጣ ክርስቲ አጎቶች አሉ ናቸው። ምን ትሆናለሽ? ከማታውቀው ሰው ጋር ከምትሆን የምታውቀው ወንድም እህቷ ጋር ከምትሆን የት ነው የሚሻላት? ያክስቴ አጎቶች አሉ ናቸው መጥተው የሚወስዳት ችግር የለውም። እነሱ ዘንድ ነው መሻወር መጥቶ ወስዶ እነሱ ጋር ነው የሚያስቀምጣት። ልጅቷ ካልፈለገማ እንደፈለገ የሆነ ታዲያ ምን አድርጋ? እየሰማሽ ነው ሳሪ? አዎ ማሬ። እስከ ምን ተበተሰብ ተርቆ ይሆናል? የእናንተ ግዴታ እኮ ቪዲዮ ከቤተሰብ ማድረስ ነው ሳሪ። እንዴት ነው የምትይው? ከቤተሰብ ርቀት አክማሰት ነው የምትሄደው? ከቤተሰብ ስርቀት ነው የምትደርሰው እንዴ? እምቢ ካለችሽ ታዲያ ሳሪ አንድ ጊዜ ስጭኝ ሌላ አውራሳ እሷ እንዲ ብላ ከቤተሰብ ከራቀኝ ምን ማድረግ እንችላለን? ተጨናንቃ ምናምን በተደረገው ነገር ተፈጥሯል። ጥላታችንን በጊዜያችን ጥላታችንን እናውቃለን። እናንተ ምንም ነገር ለኛ መናገር አልፈለገችም በጣም
ደምጭማ ሲሰጥ አንቺ ነሽ ለሳል እንጀራ ይሄ ቪዲዮ ተቀርጾ ሚዲያ ላይ የሚለቀቅ ከሆነ እነዛ ሰዎች ለኢትዮጵያ ሕዝብ ወይም ለማንኛውም ሰው ለሆነ ሰው እነሱ ሰዎች አውሬ ናቸው። ማንንም ሰው በጥላት ይፈርጃቸዋል። ቪዲዮ አይለቁትም። ሲጀመር ከለቀቁት ዓለም ነው የሚጨፈጭፋቸው። ስለዚህ አሁን እቺ ልጅ ወንድሟ ያለው የመን ነው፣ እኛ ያለነው የመን ነው። ወንድሞቿ ሁለታችንም እዚህ ወንድማማቾች ነን። እሷ እቺ እህታችን ናት። አሁን ማድረግ የምንችለው አንቺ ተቆጥተሽ ካሜራዋ ሁና ሄዳ ገዛ እንድናደርግላት በዘመድ እጅ እንድትከባከብ ነው። አሁን እቺ የሚያነሳቻት እህታችን ናት። እናንተም ይሄን ለቤተሰብ ማድረስ ግዴታ አድርሳችሁ ደርሶናል፣ መጥተናል። ስለዚህ አሁን እኛ ምን ጥላታችን በመፈልግበት መንገድ እንፈልጋለን እንጂ እሷን ምን አድርግ እንላለን? እግዚአብሔር ያተረፈልንን ተመስገን ብለን እንቀበላለን እንጂ ስንቶቹ እህቶቻችን አይደሉ እንዴ የተደፈሩ የሞቱ እኮ። እስነኝ እየሰማች ነው። ንገሪያት። እኔ ማጭነኔ በሙዳቸው ነው የሐሳብ ካንደበቷ ስሙ ሳሪ ስሚኝማ አሁን እሺ አውሪ እስነኝ አውሪ። ወይ ጣጣ ሳሪ የኔ ሆነ ነገር ልበልሽ። እሷ ታውራሻለች። አሁን ተቆጥቻታለሁኝ። እንዳታለቅሺ አውሪ ብያታለሁኝ። ምክንያቱም ይሄ ሁላ ህዝብ ስራ ፈቶ አንቺን ጊዜ ሰጥቶ እንትን የሚልሽ ላንቺ ነው። ስለዚህ እሷም ስራዋን ፈታ ቁጭ ብላ እንትን የምትለው ላንቺ ነው። ወንድምሽ መጥቷል። ወንድሙ የጻፈላት ዋትስአፕ ላይ አለ። እህቷ የጻፈችላት ዋትስአፕ ላይ አለ። ወንድምየው ደግሞ ስታወራ አረጋበል በምርቃና መንፈስ አትጩ። ልጅቷ ላይ የደረሰባትን ነገር እኔ ባይኔ እያየሁኝ ነው። መሄድ አትችልም። እግሯ አይገጠምም። ይችልጅ ተጀናጅና ብትወርድ የጀነጀነችው ሰው እንደዚህ አደርጋትም። ለ3 ለ4 አይደፍራትም። አንድ ወንድ ጀንጀና ከወረደ አንድ ወንድ ጋር ነው የምተኛው። ምን አይነት አማርኛ ነው? 3-4 ሆኖ ደፍሯት እግሯ መገጠም አይችልም። እግሯ ከላይ እስከታች ፊቷ አብጦ እጇ ተሰብሯል። ይሄ አንድ እጇ ማደንዘጃ እንደተወጋ ነገር ደንዝዟል። እጇ ሳርዬ ምግብ አትበላም። እኔ ራሱ አልቅሼ ማታ እናቴም ስትጮ እናቴን ገደሏት ስንት ትጣራለች። እንደዚህ አታርጉኝ ባካችሁን፣ አትድፈሩኝ ባካችሁን ጮክትና ትነሳለች። ቢጨንቀኝ እምነት በጠበጥኩኝ። ከዛ በኋላ ስንት ነገር ሆንኩኝ። እኔ እንኳን ማታ መወለድ ቋንቋ ነው። አንተ እኔ ከእናቷ ማህፀን ስላልተወለድኩ አይደለም እንደዚህ እያልክ እንትን መከፋፈል ሳይሆን ይሄ መከፋፈል ነው እኛን ወደ ኋላ ያስቀረን። እኔ ትናንትና ሆነ ዛሬ ማብሬት አልሆነም ነበረ። አንቺ እኮ የምትችይውን ነገር ሁሉ አድርገሽ አሳምር። እህትህ ናት። ቢያንስ ሌላ ውሳኔ እንኳን ብትወስኑ መጀመሪያ እሷን አረጋጓት። በጥሩ ንግግር እናንተ ጋር እንድትመጣ ጥሩ ንግግር ተነጋገሯት። በኋላ ወንድምና እንኳን ፈጣሪ ያተረፈልን። አንቺም ብዙ ነገር አድርገሽላታል፣ አግዘሻታል። ከዛኛ ቤተሰቦቿ መተናን የተደረገውን ነገር በሚዲያ አይተን መተናን። ስለዚህ እንውሰዳትና የሚያስፈልጋትን ሁሉ ነገር እናረግላት፣ እናረጋጋታለን። ኢትዮጵያ መሄድ ካለባት ኢትዮጵያ አሳፍረን እንልካታለን። አለቀ። ከዚህ ውጭ እኛ ምን እንበል? በቃ እሺ። ስለዚህ አሁን ትናገር፣ እሷ ክፈችላትና ማይኩን እሷ ትናገር። ማሪ እንትንሽን ድምፅሽን ከፍ አድርገሽ ተናገሪ። እኛ በቤተሰብ መካከል መግባት አንችልም፣ ምክንያቱም ይከብዳል። እኔ ትናንትና ወንድሞች ናቸው። አውሪ ጋይስ። አድራሻዋን አጥፍታብን ነው ሳሪ። እኛ እኮ ወይኔ ያክል እሺ ቆይ ወንድሜ፣ ቆይ አንተማ፣ ቆይ እንደው ጅዬ ምን አለ ታረጊኝ። ማሪ ተናገሪ፣ አንቺ ተናገሪ ውዴ፣ እራሷ ትናገር። ተናገሪ፣ ባንደበትሽ ተናገሪ። ይኸውልሽ ይቺ ልጅ አነሳች ለጊዜው ነው። ስለዚህ ቤተሰብሽ ቤተሰብ ገባሽ? ልጆች ነሻቸው ይዛቸዋለሁ እኮ ብለሽ ነበር እና ያዛቸው ብለሽኝ የለው እንዴ? ልጆቹም አይቀሩም፣ ልጆቹም ይያዛሉ እኮ። መጀመሪያ አንቺ ጤና ነው እንጂ እኛ የምንፈልገው ቅድሚያ አንቺ ጤና ነው። ልጆቹም አንቺን ደፍረው አንቺ እንደዚህ አድርገው ማንም አይለቃቸው። ይሄ እኮ ግድ ነው። ግሩፕም የገባ ነው እኮ ለዚህ ነው። እሺ ልጆችን ያሽልኝ፣ እነዛን ልጆች ማሬ ዋሱ ችግር እሱማ ከወንድሞችሽ ጋር ከእህቶችሽ ጋር ከዚህ ከሚዲያ ካለው ሰው ጋር ተባብረን ሳውዲ ካለው ሰው ጋር ተባብረን እነሱን አንቺ ደህና ወደ ራስሽ ስትመለሽ ፍንጭ ትሰጭናለሽ። ፍንጭ እንዴት ነው? እነማን ነበሩ? እንዴት ነው ያወሩሽ? መጀመሪያ አንቺ መረጋጋት አለብሽ። አንቺ ሰላም መሆን አለብሽ። ደግሞ የእናትሽ ልጅ የአባትሽ ልጅ እህትሽ ወንድሞችሽ እያሉ እዚህ በምንም ተአምር ልፈሪ አይገባም። ምክንያቱም በቃ ቤተሰብ አለሽ፣ ወገን የሌለው ዘመድ የሌለው በየሜዳው ወድቆ ይቅር እንጂ። ስለዚህ ያንን ደግሞ እኛ ማድረግ የምንችለው አንቺ ሰላም ስትሆኝ ብቻ ነው። ሰላምሽን ለማግኘት ደግሞ የራሴ የምትይው ሰው ያስፈልግሻል። እነዚህ ሰዎች ዘመዶችሽ ከሆኑ ያክስት ልጅ አጎት ካለሽ ለምን እሷ ስትቸገራለች?
እሷ ጋር ሄደሽ ታከሚ፣ እነሱ ጋር ሄደሽ ታመሚ። አለ ብለሽ ችግር አለ ብለሽ የምትይው ነገር ካለ ዛሬም ነገም ከነገ ወዲያም እኔ ከጎንሽ ነኝ። በደቂቃም በሰከንድም እኔ አለሁ። ስለዚህ አንቺ በየትኛውም ቦታ ብትሆኚ የትኛውም ዓለም ላይ ብትሆኚ እኔ አግዝሻለሁ፣ እኔ እረዳሻለሁ፣ ቃል ገብቼልሻለሁ። ግን አሁን ደግሞ እንደ ወንድም ይሰማዋል፣ እንደ እህትም እህት ይሰማታል። ሰው እንደሌለው እንዴት እንደዚህ እንሆናለን ካሉ ትክክል ናቸው። ቤተሰቦች ናችሁ። የእናትሽ ልጅ ወንድምሽ ነው። ከሱም ማምለጥ የለብሽም። ወንድም ትንሽ እንኳ ቢሆን እንደ ትልቅ ነው መታየት ያለበት፣ መከበርም አለበት። ስለዚህ እኔ ላነጋገሩ ለስተቱ ቅድም ነግሬዋለሁ፣ ስርዓት አልበኝነት እንዳየውበት። ግን አሁን ደግሞ ምንም ቢሆን ምንም ወንድምሽ ስለሆነ እሷንም ከምናስቸግር ቁጥሩ አለሽ፣ ቁጥሯን ያዢ፣ የጁዬን ቁጥር ያዢ፣ የእሷን ቁጥር እንሰጥሻለን። የነፂን ሴቭ አድርጊ፣ የምትፈልጊ መልኩ እኔ አስገባለሁ። እሺ ማሬ፣ እኔ ከጎንሽ ነኝ። የደፈሩሽን ሰዎች ለማውጣት ከጎንሽ። ግን አንቺ ተረጋጊ እሺማ። እሺ የወሰዱብሽ ወርቅ፣ የወሰዱብሽ ብር፣ የወሰዱሽ ስልክ ምንም እንዳይሰማሽ። አንቺ ጤናሽ ከተመለሰ የማታገኙ ነገር የለም። ዋናው ጤናው። ተደፍረው ራሱ ቆራርጠው የጣሏቸው አሉ አይደለም፣ እንዳይበሉ እንዳይዘሩ